ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። ደርሷል ይላል አባዬ። ታጠብ ምሳው ደርሷል። አይ ፍርፍር ወጥህ ደረሰ። ወጥ እኮ ነው የሰራው ፍርፍሩ። ኧረ አባዬ መቼ የማይደገም ፍርፍር ነው የተሰራው። ና ታጠብ። ይሄን በልቼ ልሯሯጥ ፈረድክብኝ። እሺ ና አምጣው ሆኖ ጨምር እንጂ ምን አባ ነው ጎንበስ። ምንድን ነው እያለቀስኩ ነው እንዳትዪኝ። በቃ ድህነት እኮ ኖርማል ነገር ነው። በቃ ተሰርቶ የሚታለፍ ነገር ነው። ኖርምዬ ነው ድህነት። እኔ የልጅነት ላይፌን ብነግርሽ እስካሁን አልቅሰሽ አታውቅም። ወይኔ አባቴ የሰራኝን ስራ ብነግርሽ ይኸውልሽ ክትፎ አልበላም ብዬ ቤት ውስጥ ማለት ነው ለ6 አስይዞ ነበር በዝልዝል ጥብስ የሚገርፈኝ። ይህ ሁላ ሰብአዊ በደል የደረሰብኝ ልጅ ነው። አንተ ካካ ምን አባቱ ነው የሚያወራው? አሁን ምን እያደረክ ነው? ቤት እባክሽ ትንሽ ፋዘር እየዋኘ እያየሁት አንድ የሆነ ከክፍለ ሀገር ላስተምረው ምናምን ያመጣሁት ልጅ አለ ያልኩሽ የለም። እሱ ደግሞ የእጇ ይዞ በቃ ካልበላህ ምናምን እያለኝ ነው። እኔ ደግሞ ታውቂያለሽ ምግብ ዝግት አድርጎኛል። ፋዘርም አስጎምዢ ነገር ቀጥሮልኝ ነበር። በቃ ምን እንዲያስጎመዥኛል በቃ አፒቴቴ ተዘግቷል። ሌላ አባት አለው እንዴ? ተመላላሽ ሰራተኛችን ያልኩሽ አንተ ከካም ስኔክ ና አምጣው። ስልኩን ላውድ ላይ አድርግ። አምጣው። አባዬ ና አምጣው። ከካም በቃ አንተ ልጅን ጸባይን አልተዋልከኛ። ከዛሬ ጀምሮ ማለት ነው የሐመሩና የፌራሪውን ቁልፍ ቀምቼ ማለት ነው በቤት እንድትከራተት ነው ማድረግ። በቤት ባለንከራተት አንተ አሁን ተነሽ። ሐመሩን ከውጭ አምጣልኝ። ሂድ አምጣው። ኧረ አባዬ ሐመሩ እኮ በጣም ነዳጅ እየበላብህ ነው። ለምን ክትፎ አይበላም? እነዳዋለሁ። ሂድ አምጣው። ሂድ ተነስ። ወይ በቃ አንዴ ሐመሩን አዙሮ ይመጣ አንዴ በቃ ደውልሻለሁ። በቃ ምንም ባልተፈጠረ በቃ ተባባሪ ያረክኛ። አባዬ አንድ ዘፈን ልጋብዛ። አንድ ዘፈን ብቻ ስማት። አራዳ ስንቱን ሰብስባ አራዳ ፍቅር ያስተማረች አራዳ የሸገር ንግሥት አራዳ እናት ነበረች አራዳ በነበር ቢሆን አራዳ። ሰማ ጂም እንደጀመርኩ መቼ አደባባይ ሚስጥር ነው። 9ኛ ሰነገኝ 9ኛ አንድ ደግምሽና ዴች ይሆናል። ኧረ በእናትህ የሆኑ ሴትዮ ነበሩ እዛ ጂም ማለት ነው። እና በቃ በጣም ሲያሳዝኑ ሐኪም አዞላቸው ነው መሰለኝ በቃ የሆነ ዳምፒል ማንሳት አቅቷቸው በቃ አንስቼ እንኩ ማዘር ምናምን ከዛ በቃ መርቀውኝ ስልኬን ተቀብለውኝ በቃ እስኪ ቤሪስት ምናምን ሲያሳዝኑ። ምርቃት እኮ ደስ ይላል። ከፈጣሪ ታገኘዋለህ። ምስትስቶን አንተ እድሜያቸው ረዥም ነው። ደወሉ። ሄሎ አንተ ከካም ቻርጅ ላይ ሆኖ ስልክ ልታወራ ነው? እሺ ሄሎ ማሚ እንዴት ኖት? ቤቢ ይሄን አንተ ተወኛል አልኩህ። እንዴት ነሽ? ደህና ኖት? እኔ የምልህ ቤብ መች ነው ታዲያ ጋደም ብለን ሻይ ቡና የምንለው? አንተ እበት ምን አንተ እከካም ብለህ ኩዮችን ጨርሰህ ወደኛ ኩዮች መጣ በለው። አባዬ በእናትህ ዝም በል አንተ። ለማያውቅህ ይቺ እንዴት አመለጠች ለምን አመለጠችኝ ብለህ ነው አህያ። ቀጣይ አንተ ነህ እንደለመድከው።